ሰላም ሰላም ጤና ይስጥልኝ ውድ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ሰብስክራይብ ያላርጋችሁኝ ሰብስክራይብ አርጉኝ፣ አበረታቱኝ፣ ደገፍ አርጉኝ በማለት አንድ አጠር ያለ ቪዲዮ ይዤላችሁ መጥቻለሁኝ። ይህ ቪዲዮ ምንድነው? ወደ ስደት ሀብለን ስንጀምር ያለው ነገር በትንሹ ላስቃኛችሁ። እኔ የገጠመኝና እኔ ጋር ያለው ነገር ማለት ነው። ስደት መጀመሪያ እንግዲህ ስንወጣ በጣም ከባድ እንደሆነ ሁላችንም እናውቀዋለን። ከባድ ነበረ የመጀመሪያ ነበር። በዛ ላይ ልጅም ነበርኩኝ። ወጣሁኝ። ያው ብዙ ስለ ስደት ከዛ በፊት ብዙም አላቅም ነበረ። ለግድ ግን ፓስፖርት ካወጣሁና ማወቅ ያለብኝ ነገር እያጠያየቁኝም ነበር እንጂ ይህን አክል ዲቴሉ የለኝም ነበረ። ብቻ እግዚአብሔር ይመስገን መጣሁኝ። ሰዎቹም ምንም አይሉም ነበረ። ሌላ ሰራተኛ ነበረች፣ የሀገር ልጅ የኛ ሀገር ልጅ ነበረች። እሷንም አይዞሽ በርቺ ደገፍ እያረገችኝ። በእውነት አንዳንዶቹ በጣም ጥሩዎች አሉ። እኛ ጥሩ ከሆነን ጥሩ ያልሆነ ሰው የለም። ምናልባት አንዳንድ ሰው አላቅም እንጂ እኔ የሚገርመኝ አረብ ሀገር ስንመጣ ማለት ነው መጀመሪያ ቀን የሚያሳዩንና የሚያሳጥቡን ሽንት ቤት ነው። ለምን እንደሆነ አይገባኝም። እና መጀመሪያ ሽንት ቤት አስተጣጠብ እንደዚህ እሱም ጥሩ ከሆኑ ብዙ አይነት ኬሚካል ስለሚኖር ጥሩ ከሆኑ ጓንት ምናምን ይሰጣሉ። እኔ ሰጠችኝ። ያ አበሻም ስላለች አሳየችኝ። አበሻዋ እንዴት እንደሚታጠብ ምናምን አሳየችኝ። እግዚአብሔር ይመስገን። እየሰራሁ እያለ ከዛ እሱን ጨረስኩኝና ያው መስታወት ይወለወላል። ሽንት ቤቱ በጣም ብዙ ሰዓት ያስፈልገዋል። እቃ አለው መልሶ ማስገባት። ከዛ ደግሞ ኩሽና ምግብ ቁርስም የተሰራበት ምናምን ተከምሮ ተጠበቀኝ። እሱንም አሳየችኝ። እንዴት እንደሚታሽ ድስቱ እንዴት ማጠብ እንዳለብኝ ምናምን አሳየችኝ ልጅቷ። እግዚአብሔር ይመስገን ይሄን አክል አልከበደኝም። ምንም ልጅም ቢሆን ምንም ባላቅም ይሄን አክል እዛ ዲቴል የሆነ ሂንቱ ባይኖረኝም ከመጣሁ በኋላ ያገኘኋት ልጅ እግዚአብሔር ይስጣት። ዛሬም ሁሌም አመሰግናታለሁኝ። እና ችግሩ ያው በቃ ይከብዳል። የመጀመሪያ 1 2 ወር 3 ወር በጣም ይከብዳል። ቤተሰብ ማስታወስ አለ፣ ማሰብ አለ። በቃ አየሩ ላይ ስማማ ይችላል። ጭንቀት አለ። ከዛ ያ ቁርስ ሰዓት ይደርሳል። መቼም መጀመሪያ ጽዳት ሳያጸዱ መብላት አይቻልም። አው ሰርቶ መብላት ነው። ከዛ ስመጣ ግን እንደዛ አልነበረም የመሰለኝ። ውጪ ስወጣ ብር ብቻ፣ ቤት ስገባ ብር ብቻ ምናምን ብር ዝም ብሎ የሚሰጡ ይሄን አክል ስራው ይሄን አክል ግዴታ የሚሰራ አይመስለኝም ነበረ። ማለት ያለማወቅ አሁን ይሻላል። ኦንላይን ብዙ አይነት በደንብ ተረቶ ነው የሚመጡ አሁን የሚመጡ ልጆች። እኛ በእኛ ጊዜ ግን ብዙም ይሄን አክል የሚታወቅ አልነበረም። ያው ለግድ ነው ብር ይገኛል ስለሚባል ነው እንጂ ዲቴል የሆነ ነገርም አናቅም ነበረ። እንግዲህ እዛ እቃም አጠብኩኝ፣ ቁርስ በላን፣ ምግብ በላን። ከዛ በኋላ አንዳንድ ቤት አሁን ሙቀት ሲሆን ወደ ማታ ነው ግቢ የምናጥበው። የቤቱን ስራ ጨርሰን ሙቀት ሲሆን ብርድ ሲሆን ደግሞ የሆነ ቀን አካባቢ የሆነ ንፋስ ምናምን አየሩ ትንሽ ሙቀት ካለ ነው። ያለዚህ ውሃው አያስጠጋም። ሙቀትም ሲሆን ውሃ አያስጠጋም፣ ብርድም ሲሆን ውሃ አያስጠጋም፣ ያቃጥላል። እና እግዚአብሔር ይመስገን እኔ ትንሽ አሁን ሙቀት ላይ ስለነበረ በዛ ሰዓት ሙቀት ነበረ፣ በጣም ሙቀት ነበረ። እና እያራገብኩኝ ላቤን ጠብ እያለ የታባሽ የወሩን ብር እያሰብሽ እያልኳት ለራሴ እየነገርኳት ማለት ነው የራሴ እና እግዚአብሔር ይመስገን አጠብኩኝ። ግቢዬን አሸኋት። ያው እንደዚህ አሁን ይሄ ለካሜራ ነው እንጂ በደንብ ነው የሚታሸው። በሳሙና ነው የሚታጠበው። አንዳችን በምስሃ እንይዟለን ወደ አትክልቱ እንዳይሄድ ሳሙናው ማለት ነው። በረኪና የራሱ የግቢ የሚታጠበት የራሱ የሆነ እንትን ቆሻሻው እንጂ ከለሮ የማይነካ አለ። የሆነ ሳሙና አለ የራሱ የሆነ እንትን ማለት ነው። እና ከጓደኛዬ ጋር አብረን ሆነን አጠብን። በዛ መሃል ደግሞ የመስታወትም እያጸዳሁ ነበረ። የቀን ነው ይሄ ቪዲዮ፣ ቀን የቀረጽኩት ነው። መስታወትም አጥቤ አጽድቼ ምናምን ውጪ ያለ መስታወት አለና እሱ ቤት ውስጥ ያለ ይመስል ለምን አዋራ ነካው? ቀን በቀን ነው እንትን የሚለው የሚወለወለው። እንግዲህ ቤት ውስጥ አይደለም ውጪ ነው ያለው፣ አዋራ ነው። እና ይሄንን እግዚአብሔር ይመስገን ብቻ ይሁን። ስራው ይከብዳል፣ ግን ጭቅጭቅ ከሌለ ሰዎቹ ጥሩ ከሆኑ ምግብ ካለ ከምንም በላይ እኛ ከበላን ከጠጣን መስራት ይሄን አክል
ለምን የወጣንም ለስራ ነው። ማንም ሰው ቁጭ ብሎ አያገኝም። እነሱም ያው የስራ አይነቱ ይለያል እንጂ እነሱም ሰርቶ ነው ብሩ የሚሰጡን ማለት ነው። ቁጭ ብሎ ማንም ብር የሚያመጣ የለም። በእርግጥ አገር ያለ ሰው እንደዚህ ሰርቶ የማያውቅ ሰው ይሄ ብር የምናመጣው ብር የሆነ በቀላሉ የሚመጣ ይመስላችኋል? ባይገርማቸው እውነት እኔ ልክ ደሞዝ ሊደርስ ሲል ማለት ነው ሴትዮዋ ትቀየራለች። ምን እንደምትሆን እስስት ነች እንዴ ነው የምለው አንዳንዴ ማለት ነው። እና ሁላችንም ቤት ያለ ነገር ነው። እኔ ቀለል አድርጌ ሳወራው ወይም እዚህ ጋር ቀለል ያለ ቪዲዮ ስታዩት ማለት የውስጣችን በውስጣችን ስላልተናገርን ነው፣ በውስጣችን ይዘን ነው እንጂ ደሞዝ ሲደርስ ቁጭ ብለን የሆነ በቃ ቁጭ ብለን ስንበላ ራሱ ሲያዩን እንዴት እንደሚናደዱ እና እግዚአብሔር ይመስገን አያስቡትም እነሱ። ግን እኛ እግዚአብሔር ብርታት ሰጥቶን ጉልበት ሰጥቶን እግዚአብሔርን ሴትዋ ምን ብትለኝ ጥሩ እናንተ እኛ ሀብት ንብረት ሰጥቶን እናንተ ሙሉ ጤና ሰጣችሁ። እኛ ሐኪም ቤት እየተመላለስን ሁላ ማንችለውን እናንተ ግን በጣም ምን አይነት ነው? ከእናንተ ሀገር መድኃኒቱ ከእናንተ ሀገር ታመጡልኝ ያላችሁ ትለን ነበር። እኛ መድኃኒታችን ፈጣሪያችን ነው፣ ምንም አይነት መድኃኒት አንጠቀምም እላታለሁኝ። እና አሁን ኃይለኛ ሙቀት ነው በጣም በቃ አመሻሽ ነው። ለዛው ምን የወጣሁኝ ለማጠብ የወጣሁኝ ግን ሙቀት ነው። እንደዛም ሆነን ምንም አንሆንም እግዚአብሔር ይመስገን። እና ዋናው ብርታት የሚሰጠን አቅም ጉልበት የሚሆነን እግዚአብሔር ነው። እንበርታ፣ አናማርር እና ሰርተን መለወጥ እንለወጣለን ከሰራን። የምናወጣው ወጪ አግባብ ባለው መልኩ ምንሰጠውም አግባብ ባለው መልኩ ከያዝነው ማንለወጥበት ምክንያት የለም። እውነቴ ነው የምላችሁ። እኔ ባለፈን ቪዲዮ ሰርቻለሁኝ እና እንደዚህ ሰርተን የምናመጣው በቃ ማስታወሻ ነገር መያዝ አለብን። ዝም ብሎ ይሄ መልበስ፣ መብላት፣ መጠጣት፣ መጋጋጥ ብቻ አይደለም። ማስታወሻ ነገር ቁም ነገር መያዝ አለብን እላችኋለሁኝ ውዶቼ። አበረታቱኝ፣ ደገፍ አርጉኝ፣ ላይክ አርጉልኝ እና ደግሞ ለወደፊት ያው በጥሩ ነገር እመጣለሁኝ። ሁሌም ሰራተኛ ሆነን ሳይሆን አገራችንም ገብተን ቅድስት ሀገራችን ገብተን ያው የቤት እመቤት ሆነንም እናሳያችኋለን ውዶቼ። እና ደገፍ አርጉኝ፣ ቪዲዮ አይታችሁ አትለፉ እላለሁኝ። ሌሎቻችንም እንደዚህ ከተደጋግፍን እርስ በርሳችን ከተደጋግፍን ማያልፍልን ማንለወጥበት ምክንያት የለም። እና ሰላም ሁኑልኝ ቤተሰቦቼ። በጣም